አጥቂው ባርሰሎና ከአይነኬው ኢንተር ሚላን የሻምፒዮንስ ሊግ ተጠባቂ መርሃ ግብር በአስደናቂ ክስተት ታጅቦ ተጠናቋል። የሊዮኔል አንድሬስ ሜሲ አልጋ ወራሽ ታዳጊው ላሚን ያማል በእጁ ስላስገባው አዲስ ክብረ ወሰን የማርከስ ቱራም ታሪካዊ ድርጊት እንዲሁ እንመለከታለን። ሰላም ውድ የኪንግስማን ድሪብልስ ስፖርት ቤተሰቦች በያላችሁበት እንደምን አላችሁ? በዛሬው ጥንክራችን የትላንቱን ድራማዊ ክስተት ወደ እናንተ እናደርሳለን። እስከ ጥንክራችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። አዳዲስና ታሪካዊ ስፖርታዊ መረጃዎችን እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ በአክብሮት እንጋብዛለን። አሁን ወደ መረጃዎቻችን እንቀጥላለን። የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ባርሰሎና ከኢንተር ሚላን አፋጠጠ። ሁለቱ ቡድኖች በዚህ ውድድር ዓመት በሻምፒዮንስ ሊጉ ከሌሎች የላቁበት የራሳቸው ጥንካሬ ይዘው የቀረቡበት የሁለቱ ኃያላን ሀገራት የጦርነት ወግ በኖ ካምፕ ኢንተር በጠላት መሳሪያ በሩ የማይከፈት ከአይረንዶም የጸረ ሚሳይል ሲስተም ጋር የሚስተካከል ተከላካዮች፣ ወዲህ ደግሞ በሰርጎ ገቦች አጥቂዎች ተጋጣሚን የሚያርበደብረው በወጣት የፊት መስመር ተጫዋቾች የተሞላው ባርሰሎና ለ90 ደቂቃ የመጀመሪያ ዙር ግማሽ ፍጻሜ ፍልሚያ በኖ ካምፕ ፊት ለፊት ተፋጠዋል። ባርሰሎና በሻምፒዮንስ ሊጉ በዚህ ዓመት እስካሁን 37 ግቦችን አስቆጥረው ነው ወደ ግማሽ ፍጻሜ የተቀላቀለው። ይህም ከየትኛው ቡድን የበለጠ ያደርገዋል። ኢንተር ሚላንም በበኩሉ በተመሳሳይ በሻምፒዮንስ ሊጉ ባደረጋቸው ጨዋታዎች 8 ጊዜ መረቡን ያላስደፈረ ብቸኛው ክለብም ሆኖ ነው ግማሽ ፍጻሜውን የተቀላቀለው። ይህም ዘንድሮ በሻምፒዮንስ ሊጉ ከተሳተፉ ቡድኖች ሁሉ የተሻለ መረቡን የጠበቀ የመከላከል ስርዓቱ ምን ያህል ጠንካራ እንደሆነ የሚያሳይ ነው። ይህ ግማሽ ፍጻሜ በእጅጉ የሚያጠቃም ቡድን መረቡን ከሚያስደፍረው ቡድን ጋር ያገናኘም ሆኖ ብዙዎች የትኛው ማሊያ የገረሰሰ ይሆንም ብለው የሆነው ግን እንዲህ ነው። የመሃል ፊሽካው ነፍተው ኳሱን አስጀመሩ። ኢንተሮች ኳሷን ወደ ባርሳ ሜዳ ክፍል በሰከንዶች ፍጥነት አደረሱ። ደምፍሪስ ለማርከስ ቱራም ያቀበላትን ኳስ ቱራም በቄንጠኛ ምት ወደ ጎልነት ቀየረች። ይህም የ30 ሰከንድ ድራማ ነው። ኢንተር ሚላን 1 ባርሰሎና 0 የሚታወቅበትን የተቃራኒ ቡድን ማስጨነቅ ምታቱን አውጥቶ ከኢንተር ሚላን የግብ ክልል ስር አልጠፋ ያለው ታዳጊው ላሚን ያማል እድሜውን የሚያጠራጥር ብቃቱን ማሳየቱን ቀጥሏል። በ21ኛው ደቂቃ ዶምፍሪስ በመቀስ ምት ሁለተኛውን ድንቅ ጎል አስቆጠረ። ኢንተርን 2 ቅንጡ ጎሎችን በስሙ አገኝ። ኢንተርም ጨዋታውን ወደ 0 ማምራት ጀመሩ። ትንሹ ላሚን ያማል በመታታዊ ብቃቱ የኑ ካምፕ ሰዎችን በትዝታ ወደ ኋላ መልሶ ከሊዮኔል ሜሲ ዘመን አደረሳቸው። በድንቅ ብቃት የኢንተር መረብ ደፈረ። እንደ ግድግዳ ከፊት ለፊቱ በተጋፈጠው የባላንጣ ሰራዊት መካከል አነጣጥሮ በሚፈልገው መረብ ላይ ኳሱን አሰፈረ። ይህም በሜሲ ዘመን የታየ ብቃት እንደሆነ ዛሬ ደግሞ በአስደናቂው ታዳጊ የተደገመ እንደሆነ ብዙዎች መሰከሩለት። ያማል በ17 ዓመት ከ291 ቀን በእድሜ ትንሹ በሻምፒዮንስ ሊጉ ግማሽ ፍጻሜ ጎል ያስቆጠረ ተጫዋች ሆነ። 18 ዓመት ሳይሞላው በአውሮፓ መድረክ 5 ግብን ያስቆጠረው ላሚን ያማል ብቻ መሆን ችሏል። አሁን ላይ ኢንተር ሚላን 2 ባርሳ 1 በ38ኛው ደቂቃ ፌራን ቶሬስ ለባርሰሎና የአቻነት ግቧን አስቆጠረ። በ2-2 በሆነ ውጤትም 45ቱ ግማሽ ተጠናቆ ወደ መልፈሻ ክፍል አቀኑ። ከመልፈሻ ክፍል ሲመለሱም የሁለቱ ክለቦች ታሪክና ያለፈው በአውሮፓ መድረክ ባርሰሎና ከኢንተር ሚላን 16 ጊዜ ተገናኝተው የሆነኑ ሳይጨምር ከዚህ ውስጥ ባርሰሎና ግማሹን ሲያሸንፍ ኢንተር 1 ጊዜ አቻ ተለያይቷል። 3 ጊዜ በላይነት የወሰደው ደግሞ ኢንተር ሚላን ሆኗል። ሆኖም በቅርቡ የሁለቱ ግንኙነት በ2022 ሻምፒዮንስ ሊግ ምድብ ጨዋታ የጣሊያኑ ክለብ የበላይነት አለው። ከሜዳው ውጭ ሲያሸንፍ በሜዳው ደግሞ አቻ ተለያይቷል። ይህም ባርሰሎና ኢንተር ሚላንን በአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ምዕራፍ ላይ የሚገናኙበት ሁለተኛው ጊዜ ሲሆን ሁለቱም ጊዜያት በግማሽ ፍጻሜው ላይ ነው መገናኘት የቻሉት። በ2010 ውድድር ዓመት ጆዜ ሞሪኒዮ የሚመሩት ኢንተር ሚላን በድምር ውጤት 3-2 አሸንፈው ባርሳን ከውድድር ውጭ ያደረጉበት የቅርብ ጊዜ ትዝታ ነው። ባርሰሎና በዚህ ውድድር ዘመን በሻምፒዮንስ ሊጉ በሜዳው ባደረጋቸው 6 ጨዋታዎች ምንም ሽንፈት አላስተናገደም። 5 ጊዜ በአሸናፊነት በድል ሲወጣ 1 ጊዜ ብቻ ነው ነጥብ ተጋርቷል። ባርሰሎና በሃንሲ ፍሊክ ስር በአማካኝ በሻምፒዮንስ ሊግ በ3 ነጥብ 1 ግቦችን ማስቆጠር የቻለ ሲሆን ይህም ሁለተኛው ከፍተኛ ሆኖ ተመዝግቧል። ከዚህ በፊት የሃንሲ ፍሊኩ ባየር ሙኒክ 3.2 ጎሎችን በአማካኝ በማስቆጠር ቀዳሚ ነበር። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ የአሁኑ ጨዋታ 50ኛው ሻምፒዮንስ ሊግ ጨዋታቸው ነው። ይህንን ማሳካት የቻሉ 7ኛው ጣሊያናዊ አሰልጣኝም ተብሎ ታሪካቸው ተጽፏል። ላውታሮ ማርቲኔዝ በአውሮፓ ሻምፒዮንስ ሊግ ላለፉት 5 ጨዋታዎች ለኢንተር ሚላን ግብ ማስቆጠር ባርሰሎና በራፊኒያ በዚህ የሻምፒዮንስ ሊግ ውድድር ዘመን ድንቅ ብቃቱን እያሳየ ይገኛል። ለቡድኑ ወሳኝ ግቦችን በማስቆጠርና ለአጋሮቹ አመቻችቶ በማቀበል ለካታሎኑ ክለብ ሁነኛ ሰው ነው። 15 ደቂቃ የእረፍት ሰዓት ተጠናቆ ለሁለተኛው ወይም ለቀሪው 45 ደቂቃ
ፍልሚያ ወደ ሜዳ ተመልሶ ባርሴሎና በኩል ራፊኒያ፣ ቶሬስ እና ያማል፣ በኢንተር በኩል ደግሞ ላውታሮና ደምፍሪስ ፍልሚያቸው ጋለ። ሮበርት ሌዋንዶውስኪ በጉዳት ሳይሰለፍ ወንበር ላይ ሆኖ የጓደኞቹ አንዳች መታት ይጠባበቅ ነበር። ደንዝል ደምፍሪስ ሶስተኛውን ጎል አስቆጠረ። የኢንተር ሚላኖች አይበገሪነትን መሰከረ። የፋቱ ደስታ እድሜ ከሁለት ደቂቃ አላለፈም ነበር። የ28 ዓመቱ ብራዚላዊ ኮከብ ራፊኒያ የሶመርን ግብ አግዳሚ ያለ ርህራሄ ወደ ላይ ወደ ታች የነጠረው የራፊኒያ ጠንካራ ሹት በበረኛው ጀርባ ተጨፍሮ ወደ ጎልነት ተቀየረ። ኢንተር ሚላን 3 ጊዜ ከመምራት የተነሳ ለሶስተኛ ጊዜ አቻ ሆነ። ኢንተር 3 ባርሴሎና 3 በርካታ የግብ ዕድሎችን የፈጠረው ባርሴሎና ከጨዋታው ውጭ የተባለበትም ኢንተር ሚላን በ3-3 ውጤት የመልስ ጨዋታ ቀጠሮ ይዘው ተለያይተዋል። የላማሲያ አካዳሚያ ፍሬ ላሚን ያማል ድንቅ ብቃት ለምስክርነት ቃል የሚቸርለት ነበር። ውድ የኪንግስማን ድሪቭልስ የስፖርት ቻናል ቤተሰቦች የመልሱን ጨዋታ ባርሴሎና ወደ ተቀናቃኙ ኢንተር ሚላን አቅንቶ ጨዋታውን የሚያደርጉ ይሆናል። በሳንሴሮ ጁሴፔ ሜዛም የሁለቱ ቡድኖች የጨዋታ ውጤት የሚጠበቅ ነው የሚሆነው። ይህ ኪንግስማን ድሪቭልስ የዩቱብ ቻናል ነው። ስፖርታዊ መረጃዎችን ማግኘት ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን እንድትሆኑ በአክብሮት እንጋብዛችኋለን።